እሺ የማትስ ቤተሰቦች ለዛሬ ደግሞ ከሲኩዌንስ ነው ያመጣሁላችሁ ጥያቄ። ስለዚህ ጥያቄው ምን ይላል? በአጭሩ ከ1 እስከ 100 ቢደመር ስንት ይመጣል ነው። 1 + 2 + 3 + 4 እያለን እስከ 100 ድረስ እንዴት ነው የምንደምረው ነው። እና ሁለት አይነት ቴክኒክ ነው ላሳያችሁ የፈለኩት። አንደኛው ሲኩዌንስን ለተማራችሁ ተማሪዎች አይ ቲንክ ግሬድ 12 ላይ ነው ያለው። ሲኩዌንስ እንዴት ነው ፎርሙላው ምናምን የሚለውን ለተማራችሁት እንዴት ነው ፎርሙላችሁን ተጠቅማችሁ የምትሰሩት ነው የመጀመሪያው። ሁለተኛ ደግሞ ምንም ስለ ሲኩዌንስ ኖሃው ለሌለውም ሰውም አንድ ቀለል ያለች ትሪክ አለች፣ እሷን ተጠቅሞ እንዴት መስራት ይችላል የሚለውን አሳያችኋለሁ ማለት ነው። ስለዚህ ወደ ሶሉሽኑ እንሂድ። ስለዚህ የመጀመሪያው እንዳልኳችሁ በፎርሙላው ላሳያችሁ። ምን አይነት ፎርሙላ አለ? ሰሜሽን ኦፍ a1 up to an is equals to n/2 times a1 plus an. Summation of from a1 to an is equals to n/2 into a1 plus an. ያው እቺን ፎርሙላ የሲኩዌንስ ተማሪዎች ታቋታላችሁ። ኤዋን ምንድነው እዚህ ጋር ሪፕሬዘንት የሚያደርገው የመጀመሪያው ሲኩዌንሱ የመጀመሪያውን ቁጥር ነው። በእኛ ጥያቄ አንድ ነች፣ የመጀመሪያዋ ቁጥር አንድ ነች። የመጨረሻዋ ደግሞ እንደምታዩት 100 ነች ማለት ነው። ስለዚህ ኤናችን ደግሞ 100 ይሆናል። ኤን የሚያሳየው ምን ጊዜ የመጨረሻው ነው። ኤን ደግሞ ማለት ቶታሊ ስንት የሚደመሩት ቁጥሮች ስንት ናቸው ነው። ስለዚህ 100 የሚደመሩ ቁጥሮች አሉ ማለት ነው። ስለዚህ ኤናችን 100 ነው። ኤ1 እና ኤኑን ደግሞ ኦልሬዲ እንደነገርኳችሁ። ስለዚህ ሰሜሽን ኦፍ ፍሮም 1 up to 100 እስከ 1 እስከ 100 ሲደመር ስንት ይመጣል ማለት በፎርሙላው ኤናችን እንደነገርኳችሁ 100 ነው ኦቨር 2 ታይምስ 1 + 100 ይሆናል ማለት ነው። ስለዚህ ሰሜሽኑ ስንት ይመጣል ማለት ነው? 100 ኦቨር 2 ስታረጉ 50 ይመጣል። 1 + 100 ይሆናል። ስለዚህ ሁለቱን ስታባዙ 5050። ስለዚህ ሲምፕል ነው። ፎርሙላውን ብቻ በመጠቀም ማምጣት ይቻላል። ሁለተኛው ደግሞ ላሳያችሁ የፈለኩት ቴክኒክ ይሄን ፎርሙላ ባናቀውስ እንዴት ነው የምንሰራው ነው። ስለዚህ ይሄኛውን የመጀመሪያው ቴክኒክን በለውና አሁን ደግሞ ላሳያችሁ የፈለኩት ደግሞ ሁለተኛውን ቴክኒክ ነው። ሁለተኛው ቴክኒክ ደግሞ ጀስት ወደ ጎን ጻፉት ከ1 እስከ 100 1 2 3 እያልን ወደ ጎን እንደጻፋችሁ አስዩም አድርጉትና እስከ መጨረሻው ድረስ ጻፍ ነው ብለን 98 99 100 ብለን ጻፍ ነው። ከዛ ደግሞ በሪቨርስ ኦርደሩ ደግሞ ድጋሚ እንጻፈው። በሪቨርስ ስላችሁ እንዴት ነው? ከዚህ ጀምረን ደግሞ ከ100 ስር 1 ከ99 ስር 2 ከ98 ስር 3 እያለን እየጻፍን ብንመጣ 97 ልክ 3 ላይ ስንደርስ 98 ይሆናል። 2 ጋር ስንደርስ 99 ይሆናል። 1 ጋር ስንደርስ 100 ይሆናል። ከዛ ሁሉንም ቁልቁል ብንደምረው 1 ሲደመር 100 101 ነው። 2 ሲደመር 9 101 ነው። 2 ሲደመር 99 101 ነው። 3 ሲደመር 98 101 ነው። ሁሉንም በቃ እዚህ ጋር ቀጣይም 4 እና 97ንም ብትደምሩ 101 ነው። ቀጣይም 5 እና 96ም 101 ነው እያለ 98 እና 3ም 101 ነው። 99 እና 2ም 101 ነው። 100 እና 1ም ሲደመር 101 ይመጣል። ስለዚህ ሁሉንም ሲደምሩት 101 መጣ። ስለዚህ ስንት 101ዶች አገኛችሁ ማለት ነው? 100። ምክንያቱም እንደምታዩት ሮአችን 100 ነው። ከ1 እስከ 100 ጽፈናል ስለጻፍን ወደዚህ ብትቆጥሩት 100 ነው። ስለዚህ 101ን 100 ጊዜ ጽፈታለሁ። ስለዚህ 101 ሲባዛ 100 አለን ማለት ነው። ስንት ይመጣል? ይሄ 10100 ይመጣል። ግን መልሳችን 10100 አይደለም። ምክንያቱም እንዳያችሁት 101 ጊዜ 100 የመጣው ከ1 እስከ 100 ሁለቴ ነው የጻፍነው። አንዴ ጽፈን ድጋሚ በሪቨርሱ ደግሞ ድጋሚ ጽፈን ነው። ስለዚህ አንደኛዋን መቀነስ 10100 የመጣው 5050 ሁለቴ ስለተጻፈ ነው። በሌላ አባባል ምን እያልኳችሁ ነው? 10100 የመጣው ሁለቴ ተጽፎ ስለሆነ ይሄንን ዲቫይድ ባይ 2 ማድረግ አለብን ማለት ነው። ስንት ይመጣል? 5050። ስለዚህ ፎርሙላም ሳንጠቀም በዚህ መልኩ ማምጣት ይቻላል ማለት ነው።